ሰው በህይወቱ የሚወደው ነገር ቢኖር የሚረዳው ሰው ነው። ከተረዳንለት ወደ ራሱ ከወረድን ድክመቶችን ሁሉ ተትቶ ለኛ መኖር ይጀምራል። እነዚህን እንዲያደርጉ ነው እግዚአብሔር ከባልና ከሚስት በላይ የሚሰጠው በምድር ላይ ክቡር ነገር የለም። ትዳር ባይኖር እመቤታችን ራሱ እኮ አትወለድም። የትዳር ውጤት ናት ክርስቶስ። ስለዚህ እሷ ባትኖር ደግሞ ከየት ይወለዳልና ክብር ልንሰጠው ይገባናል። ታዲያ ይሄንን ነገር መጀመሪያ ምን ልናደርግ ይገባል ከተባለ ቅዱስ ጳውሎስ ሁለት ነገሮችን አድርጓል። እደውኑ ያፍቅሩ አንስቲያሆሙ አንስትኒ ተአዘዛ ለአምታቲክን። ሁለት ድርሻ ነው የሰጠን። እነዚህን ድርሻዎች ዝም ብሎ ያገባል ክርስቲያኑ ግን አያውቃቸውም። ሴቶች ሆይ ለባሎቻችሁ ታዘዙ። ወንድ የሚፈልገው መታዘዝ ነው ማለት ነው። እሺ ባይ መሆንን ይፈልጋል። ያንን ሲያደርጉለት መግዛት እኮ ነው በራሱ እኮ። እሺ የሚል ሰው ነው የሚገዛ። የሴት ልጅ ትክክለኛ መልኳ እሺ ነው። እሺ የምትለው ከሆነ ከዚህ በኋላ ሁሉን ነገር ባሪያ ሆኖ ልክ እዚህ በገመድ እንደሚጎተት በግ እንደፈለገች ማዘዝ ትችላለች ማለት ነው። ስለዚህ በከመ ቤተ ክርስቲያን ትትእዘዙ ለክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክሙ፣ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሴቶችም ለባሎቻችሁ ታዘዙ።